አንዲት ቅንጡ BMW ነጭ መኪና በትራፊክ መሃል ቆማለች። ባለሀብቱ መስኮቱን ዝቅ አድርጎ ለአንዲት ምስኪን ለማኝ 100 ብር ዘረጋላት። ነገር ግን የለማኟን ፊት ትኩር ብሎ ሲመለከት እጅግ በጣም ደነገጠ። ይህች ቆሻሻ ልብስ የለበሰችና እጇን ለልመና የዘረጋች ሴት ከ4 ዓመት በፊት 5 ሚሊዮን ብር ይዛ የተፋታችው የቀድሞ ሚስቱ ነበረች። እንዴት ያ ሁሉ ገንዘብ የት ገባ? የሀብታም ልጅ የነበረችው የቀድሞ ሚስቱስ እንዴት እዚህ አደባባይ ላይ ለልመና ወደቀች? ይህንን አስገራሚ የህይወት ውጣ ውረድ የታየበትን ድንቅ ታሪክ ይዘንላችሁ ቀርበናል። አብራችሁ ነው። ጊዜው ረፋድ ነበር። በጃይፖር ከተማ አንድ አደባባይ ላይ እንደተለመደው የትራፊክ መጨናነቅ ነበር። በዚህ ግርግር መሃል አንዲት የሚያብረቀርቅ ቢኤም መኪና ስትከንፍ ወደ አደባባይ እየመጣች ነበር። በመኪናዋ ውስጥ ታዋቂው ባለሀብት ራመሽ ተቀምጧል። ከአሽከርካሪው ጋር ለአንድ ጠቃሚ ስብሰባ ወደ ሌላ ከተማ እየተጓዘ ነበር። መኪናዋ አደባባዩ ላይ ስትደርስ ራመሽ አሽከርካሪውን ወንድሜ ትንሽ ቆም በል፣ ጭንቅንቁን ተመልከት፣ የሚያስቸኩለን ነገር የለም፣ በዝግታ እንሄዳለን፣ ለስብሰባው ገና ሰዓት አለን አለው። አሽከርካሪው ትዕዛዙን አክብሮ መኪናዋን አረጋግቶ አቆማት። የራመሽ አይኖች በቅርብ ርቀት ላይ ወደ ነበሩ አንዳንድ ሴቶች ላይ አረፉ። እነዚህ ሴቶች የቆሸሸና አሮጌ ልብስ የለበሱ፣ ድካምና መከራ ፊታቸው ላይ በግልጽ የሚታይባቸው ነበሩ። ከእነሱም ጋር የቆሸሹ ልብሶችን የለበሱና ወዲህ ወዲያ የሚሉ ትናንሽ ሕፃናት ልጆችም ነበሩ። ራመሽ እነዚህ ለማኞች ሳይ ልቡ ተነካ። ምክንያቱም እሱ በተፈጥሮ ሩህሩህ ሰው ነበር። ምንም ያህል በሥራ ቢጠመድም የተቸገሩትን መርዳት የሁል ጊዜ ልማዱ ነበር። አሽከርካሪውን መስኮቱን ዝቅ አድርገው አለው። መስኮቱ እንደወረደ ራመሽ የገንዘብ ቦርሳውን አውጥቶ ሴቶቹን ጠራቸውና ለእያንዳንዳቸው 100 ብር ሰጣቸው። ፈገግ ብሎም ይህንን ያዙ፣ ለልጆቻችሁም ምግብ ግዙ አላቸው። ሴቶቹም ገንዘቡን ተቀብለው እየመረቁት ሄዱ። የትራፊክ መጨናነቁ ቀስ በቀስ እየተከፈተ ሲሄድ ሹፌሩ መኪናውን ሊያስነሳ ሲል ራመሽ አንዲትን ሴት ተመለከተ። እሷም የመኪናውን መስኮት ደጋግማ እያንኳኳች በተደጋጋሚ ጌታዬ ለእኔ እኮ ምንም አልሰጡኝም ትል ነበር። ራመሽ ድምፁን ሲሰማ ደነገጠ። አይኖቹ በሴቲቱ ፊት ላይ ተተከሉ። ፊቷ በድካምና በቆሻሻ የተሞላስ ቢሆንም የሆነ ቦታ የሚያውቃት መሰለው። ወዲያውኑ መስኮቱን አውርዶ አንቺ ካቪያነሽ እንዴ ብሎ ጠየቃት። ምንም መልስ አልሰጠችውም። ይልቁንም ሴቲቱ ራመሽን ስታየው ደንግጣ ደርቃ ቀረች። ወዲያውኑም አይኖቿ በእንባ ተሞሉ። እሱም በመደናገጥ ስሜት ውስጥ ሆኖ እውነት ካቪያነሽ ብሎ በድጋሚ ጠየቃት። እሷም በዝግታ አዎ ራመሽ፣ እኔ ካቪያ ነኝ አለች፣ እንባዋን እየጠረገች። ራመሽ ልቡ ክፉኛ መምታት ጀመረ። ይህች ሴት ሌላ ማንም አልነበረችም። ከ4 ዓመት በፊት የተፋታችው የቀድሞ ባለቤቱ ካቪያ ነበረች። ራመሽ በድንጋጤና ግራ በመጋባት ጠየቃት። ካቪያ እንዴት በዚህ ሁኔታ ላገኝሽ እችላለሁ? አንቺ እኮ የጥሩ ቤተሰብ ልጅ ነበርሽ። በፍቻችን ወቅትም እኮ ከእኔ 5 ሚሊዮን ብር ወስደሻል። ታዲያ ለምን እዚህ መንገድ ላይ ተላምኛለሽ? ለምን ትንከራተቻለሽ? ያንን ሁሉ ገንዘብ ይዘሽ እኮ ሙሉ ህይወትሽን በምቾት መኖር ትችይ ነበር አላት እጅግ ግራ በመጋባት ስሜት። ካቪያ ይህንን ስትሰማ እንደገና እንባዋ ፈሰሰ። ከልቧም ተንሰቅስቃ ማልቀስ ጀመረች። ራመሽ ጥቂት ጊዜ ስጠኝና ሁሉንም ነገር እነግርሃለሁ አለች ድምጿን እያቆራረጠች። ራመሽም እሺ ወደ መኪና ግቢና ተረጋግተሽ እናውራ አላት። ሾፌሩ በሩን ከፈተላትና ካቪያ ገባች። ሆኖም እሷ መኪና ውስጥ ስትገባ በአቅራቢያው የነበሩ አንዳንድ ነጋዴዎችና መንገደኞች መጠራጠር ጀመሩ። ይህ ባለሀብት ይህችን ድሃ ሴት ምን ሊያደርጋት ነው መኪናው ውስጥ የሚያስገባት ብለው ማጉተምተም ጀመሩ። ግርግሩ እየበዛ ሲሄድ ካቪያ ወዲያው ተናገረች። ይህ ሰው የቀድሞ ባለቤት ራመሽ ነው። በገዛ ፈቃዴ ነው አብሬው የሚሄደው። ምንም አይነት ማስገደድ የለም አለቻቸው። በዚህ ጊዜ ሰዎቹ ተረጋጉ። ቢሆንም ግን ይህ ባለሀብት ለምን ድሃ ለማኝን በመኪናው ይጭናል ብለው የሚያሙት አልጠፉም። ራመሽ በሰዎቹ ሁኔታ ቢናደድም ዝምታን መረጠ። ከዚያም ምንም ሳይላት ራመሽ ካቪያን በአቅራቢያው ወደሚገኝ ሆቴል ወሰዳት።
ሹፌሩንም ልኮ አዲስ ልብስና ጫማ እንዲሁም ሌሎች አስፈላጊ ነገሮችን እንዲገዛላት አደረገ። ካቪያ ወደ ተያዘላት ክፍል ገብታ ታጥባና አዲሱን ልብስ ለብሳ ወጣች። ስትመጣ ራመሽ በመገረም ተመለከታት። ሁኔታዎች እንዴት ቀየሯት ሲል በውስጡ አሰበ። ሆኖም ያ የቀድሞ ውበቷና የዋህነቷ ዛሬም ይታይባታል። ራመሽ ወደ ስብሰባው መሄድ ስላለበት ነገ ተመልሼ መጥቼ እዚሁ ሆቴል አገኝሻለሁ፣ የትም እንዳትሄጂ ብሏት ሄደ። በማግስቱ ራመሽ ተመልሶ መጣ፣ አገኛት። ከዛም ማውራት ጀመሩ። ካቪያ ታሪኳን እንዲህ ስትል ገለጸችለት። እኔ ካንተ ጋር መፋታት ፈልጌ አልነበረም። በጣም ወድህ ነበር። ነገር ግን ቤተሰቦች ያንተን ሀብት አይተው እንድፋታ ከአቅሜ በላይ በሆነ ነገር ያስገድዱኝ ጀመር። ወንድሜና የእህቴ ባል በጣም ስግብግቦችና ክፎች ነበሩ። ካንተ ተፋትቼ ያንን ሁሉ ገንዘብ እንድቀበልህ አደረጉኝ። ገንዘቡን እንደተቀበልኩ ግን ቤት እንገዛልሻለን፣ ሌላ ትዳር እናገኝልሻለን ብለው ሁሉንም ገንዘቤን ቀስ በቀስ እያታለሉ ወሰዱብኝ። ገንዘቡ ሲያልቅ ግን ጸባያቸው ሙሉ በሙሉ ተቀየረ። በስተመጨረሻም አንቺ ለኛ ሸክም ነሽ ብለው ከቤት አሰቃይተው እንደወጣ አደረጉኝ። ወላጆችም ለኔ ምንም ደንታ አልነበራቸው። ካቪያ እያለቀሰች ቀጠለች። መሄጃ አጣሁ ራመሽ። መጀመሪያ ላይ ሰው ቤት ተቀጥሬ ሰራሁ፣ አልቻልኩም። በኋላ ግን መለመን ጀመርኩ። ምንም እንኳን ብንፋታም ሁልጊዜ ወድህ ነበር። የሰርጋችንን ፎቶ እንኳን እስካሁን አልጣልኩትም አለችው። ራመሽ ይህንን ሰምቶ ደነገጠ። የአንድ ሰው ስግብግብነት የሌላውን ሕይወትን እንዴት እንደሚያጠፋ ተረዳ። አንድ ሰው በእህቱ ወይም በቤተሰቡ ላይ እንዴት እንዲህ አይነት ራስ ወዳድነትና ጭካኔ ይፈጽማል ብሎ አሰበ። ከልቡም አዘነላት። ካቪያም ቀጥላ ላደረኩ ነገር በሙሉ ተጸጽቻለሁ። እኔ ክፉ ሰው እንዳልሆንኩ ካንተ በላይ ማንም አያውቅም። ብዙ ጊዜ ላገኘህ ሞከርኩ፣ ግን አልቻልኩም እና ከልብህ ይቅርታ አድርግልኝ ብላ አለቀሰች። ራመሽ ካቪያን ይቅር አላት። ራመሽን በተፈጠረው ነገር ከልቡ እንዳዘነ ነገራት። ብዙም ሳይቆይ ለእናቱ ደወለላት። ከዛም የተፈጠረውን በሙሉ አጫወታት። እናቱም ልጄ ሰው ይሳሳታል፣ እሷ የኔ ልጅ ናት፣ ይዛሃት ና አለችው። ራመሽ ካቪያን በክብር ወደ ቤቱ ይዟት ሄደ። እናቱም በደስታ ተቀበሏት። ራመሽ ካቪያን እንድትረጋጋና በራሷ እንድትቆም ፈለገ እና በድርጅቱ ውስጥ ስራ ሰጣት። ከጥቂት ቀናት በኋላ አንድ ቦታ ብቻቸውን ተገናኙ። ራመሽ ስላጋጠመውም ነገር ሊነግራት ፈለገ። እሱም ካቪያን ከፈታ በኋላ የመሰረታቸው ትዳሮች በሙሉ እንዳልተሳኩለት፣ አሁንም እንደሚወዳትና ሊያገባት እንደሚፈልግ ነገራት። ካቪያ በጣም ደስ አላት። ያለፈው አይነት ጥፋት እንደማትደግም ቃል ገባችለት። በስተመጨረሻም ሁለቱም በድጋሚ በፍቅርና በእምነት አዲስ ሕይወት ጀመሩ። ተመሳሳይ ታሪክ ያጋጠማችሁ እህቶች ካላችሁ ኮሜንት ላይ አሳውቁን። ታሪኩ ከተመቻችሁ ላይክ አድርጉ። በሌሎች ታሪኮች እንገናኛለን። እናመሰግናለን።